ስለ ችላ መባል እናውራማ ችላ መባል ኢሞሽናል ኔግሌክት በጣም ፔንፉል ኤክስፒሪየንስ ነው ያማል ሊትራሊ ያማልና የብዙውን ቤተሰብ ቤታችን አብዛኛው ቤት ጠይቁኝ እናንተ ቤትም ያለ ችግር ነው በያስባለሁ ግን እኛ ረገጥከኝ ያማል ይሄ ነገር ገጨኝ ራበኝ ያማል አይነት ካልሆነ ፊዚካል ካልሆነ ማይማን አይደለን ኢሞሽናሊ አይገባንም ኢሞሽናሊ ቃላቱ ራሱ የለንም ብዙ እና ማሪክ ወይኔ አላቃቸውምና ለቤተሰብ እንዲሆናል ለልጆቼ እንዲ ለሚስቴ እንዲ ምናምን ለባሌ እንዲ የሚለው ሰው አንዲት አፌክሽን አንዲት ደስ የሚል ቃል አንድ አቴንሽን ትዩን ሰዓት ምናምን ስጥብትለው ይሆነ የማያስፈልግ ነገር መጠይቀው ነው የሚመስለው ግን ቤታችንን የሚራብሸው በቃ እሱ ነው ብዙዎቻችን የቅርብ ሰዎቻችን መንጎዳበት ምናሳመምበት ኔግሌክት በማድረግ ችላ በማለት ነውና ነን ኢቨንት ነው ትላለች አንድ አውተር ያለች it's something ያልተፈጠረው የሆነ ነገር አረከኝ ሳይሆን መታቀፍ ፈልጌ ሳታቅፈኝ የሆነ ቦታ እንድታዳምጠኝ ፈልጌ ሳታዳምጠኝ አይዞሽ እንድትለኝ እንድታየኝ ኮምፎርት እንድታደርገኝ ፈልጌ ያላየኸኝ ነገሮች ነን ኢቨንት በጣም ያማሉ እና ቤተሰብን እንዲ የሚይዘው ቦንድ ረህማ የሚባለው መተዛዘን መዋደድ ምናምን ላቭ በጣም መሰረታዊ ነገር ሆኖ እኛ ግን እሱን በሙሉ ትራንዛክሽናል ነው እኔ እንዲያረጋለሁ እኔ ገንዘብ አመጣለሁ አንቺ ቢታጸጃጅ ታርጋሽ ልጆች ታሳድጊያለሽ በቃ ቤተሰብ ፈጠርን and I think እሱ ጋር ነው ትልቁ የቤተሰባችን ውድቀት ፌሊየር መሰባበር ያለው ሃይማኖት አባቶች ምናምን የሚባሉት ራሱ እኔ እንደ ሙስሊሞችን ነው ማቀውና ብዙም ተስፋ የላቸውም ቤተሰብ ኢንስቲትዩትን ለማዳን ማለት ሁሌ ለዚህ ነው ምክንያቱም መለም ይርሐም ላ ይርሐም የማያዝን የማይራራ ፍቅር የማያሳይ አይታዘንለትም ብሎ ትልቅ ፓርቲ ይሄን ሐዲስ በየቦታው ተሰሙታላችሁ ግን ማትሰሙት ለምን እንደተባለ ልጅን አቅፎ መሳም ማጫወት ይሄን አፌክሽን ማሳየት አቴንሽኑ መስጠት እንደሆነ ረህማ የተባለው እሱ ሲጎል ቤት ውስጥ ረህማ መተዛዘን ርህራሄ ውዴታ የለም ማለት እንደሆነ ሊትራሊ አፌክሽን ነው ይሄንን ረህማ ተብሎ ኮት የተደረገውና ይሄንን ሲያነሱ አታዩም ቤተሰብ ችግር ምናም ሲባል ቻሉ ቻይ እንደዚህ በል ታገስ ተቻሉ በቃ ብሎ ያልቃል በመታገስ አይኖርማ if you're hurting me በየቀኑ ያሳመምከኝ ከሆነ ያሳመምኩ ከሆነ ብንበላ ብንንትን ለኔ ቤቱን ባጸዳ አንተ 100 ሚሊዮን ገንዘብ ብታመጣ ቤተሰብ አይደለም maybe housemate ልንሆን እንችላለን አብረን ዝም ብለን አንድ ቤት ነዋሪ ልንሆን እንችላለን ግን ቤተሰብ አይደለንም በየቀኑ የጓጓሁ እንድታይኝ ተቀምጬ እየጠበኩኝ ነው አንተ የሆነ ነገር መታለት ነግረኝ ጓጉተህ ችላ ስለህ ያመመህ ነውና let's heal ለማለት አቅፈው ስመው የኔ ምናምን ብለው ያላሳደጉ ወላጆች እንኳን ቢኖሩን እኛ ዛሬ እሱን ለልጆቻችን ለባላችን ለሚስታችን ማድረግ እንጀምርና ሳንተያይ አንጎዳዳ ሳንመታታ እየተማመምን ነው ያሳመምኳችሁ ያሳመማችሁኝ ነው